አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የወሎ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ሰላም ነኝ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። አላህ ሀገራችንንም ሰላም ያድርግልን። በሰላም ለሀገራችን ያብቃን እላችኋለሁ ውዶችዬ እና እላችኋለሁ ውዶችዬ ማሮች ማለት ነው። በቅንነት ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ እላችኋለሁ ውዶችዬ። እና ዛሬ እንግዲህ ብሪያኒ ልሰራ ነው እንደምታዩት ማለት ነው መግቢያ ላይ እና አብራችሁ ተከታተሉኝ። ቆንጆ ተበልቶ የማይጠገብ ማለት ነው። ሀቂቀትን ያኔ በአካል ብታዩት በጣም ነው የምትወዱት ማለት ነው። እዚህ ጋ ዶሮዬን አጣጥቤ ያለሁኝ። ዶሮን ደግሞ ልክ እንደ ኢትዮጵያ ነው ዶሮውን የምቆራርጠው ማለትም ያኔ የዛ ሀገር ለአራት ስንቆርጠው የመበጣጠስ ባህሪ ያለው። አሁን ይሄኛው ደግሞ ልክ እንደኛ እንደ ሀገራችን ፈረሰኛ ምናምን እንደምንለው ስንቆራርጠው ደግሞ የመበጣጠስ ባህሪ አያመጣም። ጥቅልል እንዳለ ነው ዶሮ እንትን የሚለው ማለት ነው። ከዛ እዚህ ጋ ሽንኩርቴና አቁላልቻለሁ። ከሪፈታዬን እንግዲህ በሂንድያ ማለት ነው። ሂንድያ ደግሞ ያው ከሪፈታ ነው የሚሉት ብሪያኒ ወረግ በአረበኛ መሰለኝ። እና እንግዲህ ቀጣይ ደግሞ በሂንድያ እመጣለሁ ኢንሻአላህ። እና እናንተ ብቻ ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። እስኪ እንዶ ሀባይቦቼ እስኪ እንዶ 500 ሙሉኝ። እስኪ እንዶ በዚህ ቪዲዮ 500 ብትሞሉኝ እንዴት ደስ እንደሚለኝ በቃ ኬክ ቁርስ አለው 500 አስገባችሁኝማ ማሻአላ ላይ ማሻአላ ተባረከላ። እና እንደምታዩት ዶሮዬን በዚህ መልኩ አርጌ ሰርቻለሁኝ። እንደዚህ ብስልቅ ያኔ ቀስ አርጌን ማመሳሰል አለብን ማለት ነው። ማለትም እንዳይበጣጠስ ያኔ ዶሮ እንዳለ ሲሆን ማለት ነው። ከዛ ናና ያን እንደዚህ አርጌ ያረግበታለሁ። ናና በነገራችን ላይ አገራችን የሚሆን እዚህ የሚሆን ናና በጣም ጠቃሚ ነው። ለጤና ጥሩም ነው። ማለትም እጥብ አድርጋችሁ ፀሐይ ታታስመቱ በቤታችሁ ውስጥ ድርቅ አድርጋችሁ እንደ ቦደር አድርጋችሁ ካሞራችሁት በጣም አሪፍ ነው ማለት ነው። እዚህ ጋር እንግዲህ ሮብ 1 ኪሎ እንትን ብያለሁ ያቅርቤያለሁ። ከዛ ግማሹን ወጡ ጋር ጨምረዋለሁ እዚህ ጋር ማለት ነው። እንደዚህ ብስል ካለልኝ በኋላ አብሬ ጨምሬ አሸዋለሁ ማለት ነው። አሸዋለሁ ከዛ ሰብስክራይብ እያረጋችሁ ሰብስክራይብ እሺ ሀባይ። ከዛ እንደዛ አደርገዋለሁኝ ይበስላል። እንደዛ አደርጋለሁ። ያው በአንድ እጄ ስልክ በአንድ እጄ ስራ ስለሆነ ነው ያልተመቻቸልኝ ማለት ነው። በቃ እንደዛ አድርጌ አመሳስየዋለሁኝ እንደምታዩት እና ከዛ ይበስላል። ከዛ ነሸፍ ሲልልኝ እንትን እለዋለሁ ማለት ነው። ያው በአንድ እጅ ስለሆነ በቃ አቀራረጹ ራሱ እንትን ይለኛል ማለት ነው። እዚህ ጋ ያው ነጫጭ ሽንኩርቶችን ቅድም ስላላቀረብኩ እንትን ስላላመኳችሁ ቅመሞችን ላሳያችሁ ብዬ ነው ማለት ነው። እና ይሄንን ይመስላል እላችኋለሁ ውዶች የማሮች ማለት ነው። እና ትወዱታላችሁ እና ማሮቹ ውዶቼ ፍቅሮቼ ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ ውዶችዬ። በዚህ ቻናል እንግዲህ ለየት ያለ ነገር ይችላችሁ ብቅ እላለሁኝ እላችኋለሁ ውዶችዬ። እመጣለሁ። አብሽሩ እናንተ ሰብስክራይብ ላይክ ሼር ማድረግ ብቻ ነው ማድረግ ያለባችሁ ማድረግ ያለባችሁ እላችኋለሁ። ቶሎ ታውራ ያኔ ትንሽ የንግግር ችግር አለብኝ እና ይቅርታ ማለት ነው ሀባይቦች ማለት ነው። እና ያው እንደምታዩት ማሻአላ ተባረከላ በጣም ነው የሚያምረው፣ በጣም ነው የሚያስጎመጀው። ብሪያኒ በነገራችን ላይ በጣም ነው የሚወዱት እና በጣም ነው የሚጥመውም ደግሞ ማለት ነው። እና የማዳም ቅመሞች መቼም የማንሰራው ነገር የለን አይደለ? ስለዚህ እኛ አልሐምዱሊላህ እየሰራ ነው ሁሉ ነገር ይጣፍጣል ማለት ነው። አልሐምዱሊላህ ለኩልሽ ማለት ነው እላችኋለሁ ውዶች። ያው በአንድ እጅ ስራ በአንድ እጅ ስልክ ያው አይመችም። አልሐምዱሊላህ ደግሞ ደግነቱ አይኑ እየስላለች ያው እንደ ፈለኩኝ እንደ ተጥለው እንደ ታነሳው ነው እላችኋለሁኝ። እና በሮብ ያው አብዛኛውን በሮብ ብትሰሩት በጣም ነው የሚጥመው ማለት ነው። በጣም ነው ብሪያኒው ተበልቶ አጠግቡትም ማለት ነው። አንደኛ
ሩዙ ደግሞ ያው የብሪያኒው ሩዝ ትንሽ ረዘም ስለሚል በጣም ነው የሚጣፍጠው ማለት ነው። ሩዝ በነገራችን ላይ ብዙ አይነት አለ። የሚካበድ አለ፣ ስትበሉት የሚካበድ አለ። ያኔ መልኩ ቆንጆ ሆኖ ግን የሚካበድ አለ። አንዳንዱ ደግሞ መልኩ ያኔ ደምዛዛ ሆኖ ግን ረዛዝም ነው ግን የሚጣፍጥ ያኔ ቅልል ያለ ማለት ነው። እና ከሩዙ ራሱ ብዙ አይነት አለ ከዛ ሀገር እንኳ ማለት ነው። እና እዚህ ጋ ሽንኩርቴን እየጠበስኩ ነው። እዚህ ጋ ሩዜን ጥጃለሁኝ። እንደምታዩት የውጅንም እንደምታዩት አንዴ ዘይቱ፣ አንዴ ጋዙ፣ አንዴ ፎረኑ እየጠባበሰኝ እንግዲህ ዝንጉርጉር ሆኗል እንደምታዩት ማለት ነው። እዚህ ጋ እንግዲህ አድርሻለሁ ብሪያኒን እንደምታዩት ቆንጆ በጣም ነው የሚያምረው። ፍልፍል ነው የሚለው ረዛዝም ነው በጣም ነው በነገራችን ላይ የሚወዱት። እና ደግሞ ቤት አልነበረም፣ ለቤት አልነበረም ውጭ ነበር የሚበሉት፣ ይዘው ሊሄዱ ነበረ። ከዛ ለእኛ አስቀረን እና ለነሱ ከሀራራ ላይ ያረኩኝ። አብዛኛው ደግሞ ሽንኩርት ከተለለው ብዙም እንትን አይልም። ሽንኩርት ለአዜብ ነው ሽንኩርት የሚያስፈልገው ማለት ነው። ሽንኩርቱ በጣም ነው እንትን የሚለው እላችኋለሁ። እና እንደምታዩት ነው ማሻላ ተባረከላ። በጣም ነው የሚጣፍጠው። ትወዱታላችሁ። ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱኝ እላችኋለሁ። ያ ጀማዓተል ኸይር እንግዲህ እናንተም ስሩና ሞክሩት። በጣም ነው በነገራችን ላይ ወላሂ የሚጣፍጠው። እዚህ ጋ በሀራራ ላይ ሽንኩርቴን ተላይ አድርጌያለሁ። ከዛ ለነሱ ሸኛውኝ፣ ለእኛ ደግሞ ቤታችን እላችኋለሁ። ይሄኛን ደግሞ ለእኛ አስቀረው። ሰላም አለይኩም።